ሰላም እንዴት ናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናል የሚመለከት የስፖርታዊ መረጃዎች ወደ እናንተ የምናደርስበት ቻናል ነው። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በስፖርታዊ መረጃዎቻችን እንግዲህ የተለያየ የስፖርታዊ ጥንቅሮችን ይዘላችሁ ቀርበናል። የዝውውር ዜናና በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዋቾች፣ በክረምት የተጫዋች ዝውውር መስኮት ከአርሰናል የሚለቁ ተጫዋቾችን በሰፊው የምንመለከት ይሆናል። በዝውውር ዜናችን ስንጀምር አርሰናል በክረምት የተጫዋች ዝውውር መስኮት የፊት መስመሩን ለማጠናከር የ9 ቁጥር አጥቂና የክንፍ መስመር ተጫዋች ለማስፈረም በአሁኑ ሰዓት በከፍተኛ ሁኔታ እንቅስቃሴ ላይ ይገኛል። የክንፍ መስመሩን ለማጠናከር አርሰናል ከሚመለከታቸው ተጫዋቾች የክሪስታል ፓላሱ ኤብሪክ ኤዜና የሪያል ማድሪዱ የክንፍ መስመር ተጫዋች ሮድሪጎ ይገኙበታል። እነዚህን ሁለት ተጫዋቾች ለማስፈረም እንቅስቃሴ ላይ ነው። በተጨማሪም እንደ አማራጭ የቼልሲውን የክንፍ መስመር ተጫዋች ኖኒ ማዱኬን ይፈልጋል የሚል መረጃ አሌክስ ጎልድበርግ እያስነበበ ይገኛል። አርቴታ ኖኒ ማዱኬንና ኤዜን ማስፈረም ይፈልጋል። አርቴታ የኖኒ ማዱኬ አድናቂ ነው። ኖኒ ማዱኬ ዝውውር ላይ እንቅስቃሴ መጀመራቸውን ፋብሪዚዮ ሮማኖ እያስነበበ ይገኛል። በሮድሪጎ ዝውውር ላይም በተመለከተ አርሰናል ለሪያል ማድሪዱ የክንፍ መስመር ተጫዋች በሆነው ሮድሪጎ ላይ ከፍተኛ ፍላጎት እንዳላቸው ይታወቃል። ያለፉት ከ3 እና 4 ሳምንታት ጀምሮ ስሙ ከአርሰናል ጋር ሲያዝ ቆይቷል። ተጫዋቹ እንግዲህ እስካሁን በሪያል ማድሪድ ቤት እንደሚቆይና እንደማይቆይ እስካሁን ውሳኔውን አላሳወቀም። አርሰናል የሮድሪጎን ውሳኔ እየጠበቁ ሲሆን ሮድሪጎ በተጨማሪ አርሰናሎች የኒውካስትል ዩናይትድ የክንፍ መስመር ተጫዋች ሆኖ አንቶኒ ጎርደን በአርሰናል እየተፈለገ ይገኛል። ምናልባት እዚህ ዝውውር ላይም በከፍተኛ ሁኔታ ሊሰሩ ይችላሉ የሚል መረጃ ፋብሪዚዮ አስነብቧል። ባለፉት 2 የፕሪሚየር ሊግ ዓመታት ከሳጥን ውጪ ብዙ ጎል ማስቆጠር የቻሉ ተጫዋቾችን ስንመለከት 5 ተጫዋቾች አሉ። ከነዚህ ውስጥም ፓልመር፣ ብሩኖ ፈርናንዴዝ፣ ፎደን፣ ኤዜን የመሳሰሉ ተጫዋቾች ባለፉት 2 ዓመታት ውስጥ ብዙ ጎሎችን ያስቆጠሩ ተጫዋቾች ናቸው። ከሳጥን ውጪ ኤዜ ይገኝበታል። ሌላኛው ከክለባችን ተጫዋቾች ያጣነውና ምናልባትም በሚቀጥለው ዓመት ከዚህ ተጫዋች ልናገኘው የምንችለው ጥቅም ይሄ ይሆናል ተብሎ ይጠበቃል። ከሳጥን ውጪ የማስቆጠር ብቃት ያለው ተጫዋች ነው። ኤብሪክ ኤዜ ቨርሳታይል የሆነ ተጫዋች ነው። በአርሰናል ቤት ከሳጥን ውጪ ጎል የሚያስቆጥር የነበረው ዣካ ነበረ። ዣካ ከአርሰናል ከተለያየ 2 ዓመታት ተቆጥረዋል። አርሰናሎች ደግሞ እሱን የሚተካ ተጫዋችና በክንፍ መስመር ላይም የሚያግዝ በሁሉም ቦታ መጫወት የሚችል አስደናቂ የሆነውን የክሪስታል ፓላሱ ኤብሪክ ኤዜን ለማስፈረም እንቅስቃሴ ላይ መሆናቸውን ፋብሪዚዮ ሮማኖ ዴቪድ ኦርኔስቴንም አስነብበዋል። አርሰናል እንደ ትልቅ ክለብ መንቀሳቀስ አለበት ተብሎ ይጠበቃል። ያው በክረምት የዝውውር መስኮቱ ዛሬ ተከፍቷል። ማንቸስተር ሲቲ እና ሊቨርፑል በዚህ የዝውውር መስኮት 3 የሚደርሱ ለወርልድ ክላስ የቀረቡ ተጫዋቾችን አስፈርሟል። ፉክክራቸው ያው አርሰናል ፉክክሩ ከነሱ ጋር ይመስላል። ምክንያቱም ከነሱ ጋር ፉክክሩ እስከሆነ ድረስ ከነሱ እኩል አርሰናል ተጫዋቾችን ማስፈረም ይኖርበታል፣ መቅደም ይኖርበታል። ከሌሎቹ ክለቦች እየተንቀራፈፈ መራመዱ ጥሩ ከመሰላቸው ደግሞ ተስፋ ያላቸው ልጆች ተስፋቸውን እያጨለመባቸው ይለቋቸዋል። አርሰናል አሁን ካሉት ተጫዋቾች ከአጥቂ ስፍራ 1 ወይም 2 ተጫዋች ሸጦ የኤዜና የሮድሪጎን ዝውውር መጨረስ አለበት ተብሎ ይጠበቃል። ሲቲና ሊቨርፑል መገርሰስ ከፈለገ ጥር ላይ ሊያንድሮ ትሮሳርድን 45 ሚሊዮን ከሳውዲ ቀርቦለት ነበረ። አሁን ማርቲኔሊ ወደ ገበያው የሚመጣ ከሆነ ሳውዲ አረቢያዎች ፍላጎት እንዳላቸው ግልጽ ነው። በእነዚህ የክንፍ መስመር ተጫዋቾች በሊያንድሮ ትሮሳርድና በጋብሪኤል ማርቲኔሊ። ሌላኛው ተጫዋች ምንም እንኳን በጉዳቱ ምክንያት ያስበው ባይሳካም ያው በግሌ ምርጥ አቋም ያለው የሚባለው ጄሱስ ነው። ጄሱስ ዓለም ላይ ካዩአቸው ምርጡ ታለንታል ተጫዋች ነው። ምናልባት እሱን የሚፈልግ ክለብ ከመጣ አርሰናል መልቀቅ ይኖርበታል። ልክ እንደ ዊልሸር እና እንደ ሳንቲ ካዞሬላ ባጭሩ የተቀጨ ይመስላል። ጄሱስ በአመት የተወሰነ ጨዋታ እየተጫወተ የደሞዙን ጣሪያ ላይ ተቀምጦ ለአርሰናል ጥሩ ግልጋሎትን እየሰጠ አይገኝም። አርሰናል ይህንን ተጫዋች በክረምት የዝውውር መስኮት መልቀቅ አለበት። አርሰናል ኤዜን የሚያስፈርም ከሆነ ኤዜ ላይ ፍላጎት ካለው ለኤዜ የሚያወጣው ወጪ ወደ 20 ሚሊዮን የሚጠጋ ብቻ ነው ተብሏል። በፓላስ በ3 ዙር እንዲከፈላቸው ፍቃደኞችም ስለሆኑ ይህ ማለት ዘንድሮ ሁለቱንም ብንገዛ ሮድሪጎ እና ኤዜን 95 ሚሊዮን ፓውንድ ብቻ ነው የሚፈጀው ማለት ነው። ምክንያቱም ሪያል ማድሪዶች ለሮድሪጎ 75 ሚሊዮን ፓውንድ ይፈልጋሉ። ለክሪስታል ፓላስ ደግሞ 20 ሚሊዮን ፓውንድ ካወጣ ሁለቱንም ተጫዋቾች በ95 ሚሊዮን ፓውንድ ዝውውሮችን መፈጸም ይችላል። አርሰናል ዝውውር ላይ በንቃት የሚሳተፍ ከሆነ ያው ኤዜን በተመለከተ ኤብሪክ ኤዜ በተለምዶ 10 ቁጥር የሚባለው ቦታ ላይ የሚያዘወትር ከምንም ነገር መፍጠርን የሚችል አታኪንግ ሚድፊልደር ነው። አሊያም ነፃ ሚና የሚመቸው ተጫዋች ነው። ካስፈለገም በግራ ወይም በቀኝ ክንፍ ዊንገር ላይ መጫወት የሚችል ሲሆን
በፍጥነትና ብልሃትና በግልጽ የሚያምር የኳስ መቆጣጠር እንዲሁም የድሪብሊንግ ችሎታው የሚታወቅ በቀላሉ የሱ ተመሳሳይ ተጫዋቾች ያለን የሚወክል ተጫዋች ይመስላል። በተጨናነቀ ቦታ ላይ በተለመደ በቅርበት ያሉ ተጫዋቾችን በቀላሉ የማለፍ ችሎታ ያለውና ትክክለኛ ፓስ አኩሬት ፓሲንግና በፈጠራ የተሞላ ተጫዋች ማቅረብ የሚችል ኤክስ ፋክተር የሆነ ተጫዋች ነው። በተጨማሪም ከርቀት ላይ ያለው የሹቲንግ አቅሙና በሜዳ ላይ ያለው የብልጠት እንቅስቃሴ ኢንተለጀንት ሙቭመንቱ የተጋጣሚዎችን ለማሸነፍ ወሳኝ ተጫዋች ያደርገዋል። ኤዜ በተለዋዋጭ ቦታ ስልት ውስጥ የሚጫወት በተለይ በፈጣንና በፈጠራ የተሞላ ጥቃት ውስጥ የሚያብረቀርቅ ተጫዋች ነው። በቅርብ ጊዜ ውስጥ በእንግሊዝ ፕሪሚየር ሊግ ውስጥ ከታዩ ድንቅ ተጫዋቾች መካከል አንዱ ነው። እስካሁን ከተመለከትናቸው የኤዜ ኳሊቲዎች እኛ ቡድን ውስጥ እንደ ቁምጣ ያጠሩና ኳሊቲዎች ሲሆኑ ኤዜ ሁሉንም ነገር ለአርሰናል ይሰጣል ተብሎ ይጠበቃል የሚፈርም ከሆነ። ነገር ግን ኤዜ ፕሮፐር ለአመታት የምትቆይበትን የክንፍ ተጫዋች አፈጣጠር ያለው ተጫዋች አይደለም። ኤዜን ክንፍ ላይ አጫውቶ ልትጠቀምበት ትችላለህ እንጂ ከማርቲኔሊ የተሻለ ጥራት አለው። ነገር ግን ኤዜ ክንፍ ላይ ሳይሆን አማካኙ ላይ ለአርሰናል ጥቅም ይሰጣል ተብሎ ይጠበቃል። ወደ 10 ቁጥር በኩል ሌፍት ሴንትራል ሚድፊልደር ላይ እንዲሁም ነፃ ሚና የሚመቸው አይነት ሴንትራል ላይ እንዲያሳልፍ ሊደረግ የሚገባ አይነት ተጫዋች ነው። የባየር ሙኒኩን ተጫዋች ጀማል ሙዚያላም ስንመለከት ሙዚያላ ለሙኒክ በርካታ ጨዋታዎች ክንፍ ላይ ተጫውቷል። ነገር ግን የክንፍ ተጫዋች አይደለም። ኤዜም ከሱ ጋር አንድ አይነት ስታተስ ያለው ተጫዋች ነው። ሮድሪጎን በተመለከተ ሮድሪጎ ዛሬም ለሶስተኛ ጊዜ ተከታታይ ቤንች ሆኖ እንደሚጀምር መረጃዎች ወጥቷል። ማርካ ይዞት በወጣው መረጃ ተጫዋቹ ኪሊያን ምባፔ በጉዳት ቡድን ውስጥ እንኳን ሳይሆን እድል እየተሰጠው አይገኝም። አሎንሶ ግልጽ መልእክት ያለው ይመስላል። ከክለቡ እንዲለቅ ግፊት እያደረገበት ይገኛል። አቋሙን የሚያሳውቅ ከሆነ አርሰናል እዚህ ዝውውር ላይ ገፍተው እንደሚሄዱ ይጠበቃል። ዌስትሃም ዩናይትዶች በፋይናንሻል ፌር ፕሌይ ምክንያት አንድ ተጫዋች እንደሚቀንሱ ይጠበቃል። ኩዱስን በ60 ሚሊዮን ፓውንድ ለመሸጥ ክፍት ናቸው የሚል መረጃ እየወጣ ይገኛል። ቸልሲዎች ኩዱስን ለማስፈረም እንቅስቃሴ ጀምረው ነበረ። የመጀመሪያ ጥያቄ 56 ሚሊዮን ፓውንድ አቅርበው ዌስትሃም ዩናይትድ ውድቅ ተደርጎባቸው ነበር። አሁን ግን ለተጫዋቹን ለሚፈልግ ክለብ 60 ሚሊዮን ፓውንድ እንደሚፈልጉ አስታውቋል። አርሰናል ይህ ተጫዋች በዝርዝር ውስጥ ካሉ የክንፍ መስመር ተጫዋቾች አንዱ ነው። በዚህ ዝውውር ላይ ምናልባት በዚህ 2 እና 3 ቀናቶች አዲስ መረጃ ይወጣል ተብሎ ይጠበቃል። ኤዜ ወደ አርሰናል ለመዘዋወር ዝግጁ ነው የሚል መረጃ ፋብሪዚዮ ሮማኖ እያስነበበ ይገኛል። ተጫዋቹ ክሪስታል ፓላስ እና አርሰናል የሚስማሙ ከሆነ ለመዘዋወር ፍቃደኛ ነው የሚል መረጃ ፋብሪዚዮ አስነብቧል። አርሰናል በሳምንቱ መጨረሻ ከኤዜ ተወካዮች ጋር ጥሩ ንግግር አድርጓል። ኤዜ አርሰናል ለመቀላቀል ፍቃደኛ ነው እና አርሰናል በዚህ ዝውውር ላይ ጠንክረው እየሰሩ ነው ሲል ፋብሪዚዮ መረጃውን እያጋራ ይገኛል። ሌላኛው ሞስኬራን የሚመለከተው መረጃችን ነው። አርሰናል ለሞስኬራ የመጀመሪያ ጥያቄ አቅርቦ ለቫሌንሺያ ውድቅ ተደርጎበት ነበር። ሁለተኛውን ጥያቄ ለማቅረብ እየተዘጋጀ ሲሆን ሞስኬራ በአርሰናል ፕሮጀክትና ባቀረቡለት ሳምንታዊ ደሞዝ ተማርኳል። ተጫዋቹ ወዲያውኑ ቋሚ እንደማይሆን ይታወቃል። ተጫዋቹን በአርሰናል ቤት አሪፍ ከሱ የተሻሉ ፐርፎርማንስ ያላቸው ሴንተር ባክ ተጫዋቾች እንዳሉ ያውቃልና በአርሰናል ቤት ቋሚ ባይሆንም ወደ አርሰናል መዘዋወር ይፈልጋል። ተጫዋቹ አርሰናል ወደ 18 ሚሊዮን ዩሮ የሚያቀርብ ከሆነ ለቫሌንሺያ በጣም ማራኪ እንደሚሆን ይጠበቃል። 20 ሚሊዮን ዩሮ አካባቢ ከደረሰ ተጫዋቹ እንደተሸጠም እንደሚቆጠር መረጃዎቹ ወጥቷል። አርሰናል ሁለተኛ ጥያቄ ካቀረበ ዝውውሩን እንዳጠናቀቁት እንደሚመስላቸው ነው ያስነበቡት የሚገኙት ቫሌንሺያዎች። ሌላኛው ጊነር ብሎክ ይዞት የወጣው መረጃ አለ። በመጨረሻ የምንመለከተው አርሰናል የግራ መስመር ተጫዋች ማስፈረም ይፈልጋል። በክረምት የዝውውር መስኮት የክንፍ መስመሩ ላይ ሮድሪጎና ሌሎች አማራጮች አሉት። ነገር ግን እነዚህ ዝውውሮች ከፍተኛ ወጪ ስለሚያስወጡ የፋይናንስ ሚዛኑን ለማስተካከል ካሉት የክንፍ ተጫዋቾች አንዱን መሸጥ ሊኖርባቸው ይችላል የሚል መረጃ ወጥቷል። ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ከሁለት አንዱን የሚሸጥ ይጠበቃል። በተለይ ሊያንድሮ ትሮሳርድ እድሜው ወደ 32 እየሄደ ስለሆነ በክረምቱ የተጫዋች ዝውውር መስኮት ይለቃል ተብሎ ይጠበቃል። ተጫዋቹ በሳውዲ አረቢያ ክለቦች እየተፈለገ ይገኛል። በአልሂላል ወደ አልሂላል የሚሄድ እድሉ ሰፊ እንደሆነ መረጃዎቹ ወጥቷል። ጋብሪኤል ማርቲኔሊ ገና እድሜው 22 ዓመቱ ስለሆነ አርሰናል ቤት ይቆያል ተብሎ ይጠበቃል። እንደ ቤንችም ቢቀመጥ ለአርሰናል ጥሩ ግልጋሎትን ስለሚሰጥ ተጫዋቹ ይቆያል ተብሎ ይጠበቃል። ሊያንድሮ ትሮሳርድ ግን ከክለቡ ምናልባት የሚለቀው ተጫዋች እንደሆነ መረጃዎች ወጥቷል። ለዛሬ ዘላችሁ የመጣ ነው አርሰናልን በተመለከተ የስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርታዊ መረጃዎች እስከምንመለስ ድረስ በያላችሁበት ሰላም ሁኑ።